ለሌሎች ኢንፎርሜሽን እየሰጣች እሷ ዝም የምትል ከሆነ እሷ ንጹህ ናት አልላችሁ እኔ ማለት ነው። እኔ ነኝ ያልኩት ባይዘው እኔ ንጹህ አይደለሁም፣ ግን ፋሲካ ንጹህ ናት አልላችሁም። አሁን ሰውየው ወጥቶ ምንም የለኝም ብሎ ተናገረ። ለምንድን ነው ወጣ የምትናገረው? ጥያቄ አላችሁ? ልቹ እሱ እኮ በሰራው ቪዲዮ ላይ አሁንም ቢሆን እኮ ምንም እኮ ማረጋገጫ የለም። ይሄ የምንለው ነገር ወጥቶ ነው ያወራው እንጂ ምንም ምን ሆነች ነው? ከባለቤቱ በላይ አፍ ማሞጥሞጥ ሆነ። ባልየው ወጥቶ ፈትቻታለሁ ተፈተናል ካለ ምንድን ነው የምታወሩት? ማለት ህይወት እኮ ይቀጥላል። ተለያይተው ከሆነ በፍርድ ቤት ምናምን ተለያይተው ከሆነ ህይወት ይቀጥላል። ገባሽ? ወንድ ልጅ እንደ ሴት አይደለም፣ ቶሎ ብሎ ወደ ትዳር ነው የሚሆነው። በተለይ ልጆቹ እሷ ጋር ከሆነች ልጆቿን ለማሳደግ ብዙ ጊዜ ሴቶች አንገታቸውን ይደፋሉ፣ ቶሎ በፍጥነት ወደ ትዳር አይገቡም። ስለዚህ ልክ ሴትዮዋ የላከቻት አስመስላ ነው እያደረገች ያለችው እና ሴትዮዋ ስለ ልጆቿም ስለ ራሷም ስለ አለፈው የትዳር ህይወቷ መናገር ማብራራት ላትፈልግ ትችላለች እና እንደዛ ነው የሚመስለው። ግን እኮ ሴትዮዋ ምንም ላታወራት ሙላ ትችላለች። እሱ እኮ ነው የምልሽ። ሴትዮዋ ለምን ትሰደባለች? እሷ ወጥታ እስካልተናገረች ድረስ ለምን ትሰደባለች? የነኳትን አካል ብቻ ትሰደቡ ሞታች ስሟ ራሱ ባይነሳ ጥሩ ነው። ያ ለምን ትሰድባለች? አንዳንዴ ሰዎች ብዙ ጊዜ ሚዲያ ያልገባችሁን ነገር ልንገራችሁ። አንዳንዴ ስሜታዊ ሆናችሁ ከአንደበታችሁ የማይመውጣት የሌለባቸው ቃላቶች ወጥቶ አያውቁም ማለት አንዳንድ ሰው ስሜት አይደለም በቪዲዮ ቀርቶ በኮመንት ሰዎች የማትፈልጊውን ንግግር እንድትናገር ያደረጉሽም አሁን እጅ ሴት እሱ ለዞይ ለሜላት ሌላት የሚችለው ምን ሌላት እንደሚችል ልንገራችሁ። ራሷ ናት የምትልካት። ልክ ሚዲያ ላይ መጥቶ እንዳወራው ማለት ነው። ራሷ ናት የምትልካት። እንዲህ በይ እንዲህ በይ እያለች ከእሷ ጋር ይደዋወላሉ፣ ይነጋገራሉ፣ ያወራሉ፣ እንዲያወራሉ ብሎ ለዚህ ሴትየው ቢነግራት ይህች ሴትየው ከቁጥጥሯ በላይ ሆና ልዕልቲ በዚህ ደረጃ እሷን ስታንቀሳስናት እና ስትናገር፣ ስትከራከር፣ ስታወራ፣ ስሟን ስትጠራ ስሜታዊ ሆናው መጣ። ስለ ልጅ አስተዳደግ አስተማሪ ሆነች። አሁን በዚህ ደረጃ ሜላት የልጅ አስተዳደግን ልታወራና ልትመክረን አትችልም። መጀመሪያ እራሷ የወለደችውን ልጅ መሳሳደገች። ገብቷቸዋል። አንዳንዴ ያሉንሽን ትሆኛለች። ተረድተሽኛል አባባሌ። ሜላት ልጅ የላትም ምናምን እያላችሁን አታስቁኝ። እናንተ አፋችሁን ዘግታችሁ ተቀመጡ። የእሷ ስም እንዲነሳ ካልፈለገ እችኛን ማስቆም ይችላል አይደል? እሱ በቃ የልጆቹን እናት እንዳትናገራት ማድረግ ይችላል። ገብቶሻል? እሱን ነው የምልሽ እኮ በቃ እሱ እንድትሰደብ ይፈልጋል። እሱ እዚህ ጋር እንትን እንድትል ይፈልጋል። የሚስቱ እናት ሲጀመር የሚስቱ እናት ማንም እንደማይስ ምኗ ነው የሚስቱ እናት የምትሰደበው? ሲጀመር ምን አረገች? ማንም እኮ የሚስቱን እናት ተሰደበ የለም። የሚይዛቸው ሴቶች ናቸው እንጂ አፋቸውን የሚከፍቱት ህዝብ እኮ ፋሲካን የሰደባት የለም። ምንድን ነው የምታወሩት እኮ? እሱ እኮ ነው እሷ እንድትሰደብ ምክንያት ያደረገው እኮ እሱ እኮ ነው። እሱ ደግሞ እሷ ናት በልዕልቲ የምታሰድበኝ ብሎ ምክንያት ይሰጥሻል። ኖ ሊያ ምን መሰላችሁ? እንትና እኮ ራሴን እከላከላለሁ ስትል ነጥብ ጣለች። እሱን ነው የምልሽ። ይህን ያደረገችው ደግሞ ልዕልቲ ናት እኮ 100% ልክ አይደለም። አነጋገሯ ልክ አይደለም። መጀመሪያ እሷ ትዳር ፈታለች ይባላል አይደለም? ሰው በዛች በፍች ተደጋጋሚ ፍች ያደረገች ሴት መታ እዚህ ጋር ስለ ትዳር ምናምን ብላ ማብራሪያ መስጠት አትችልም። ሙሉ ለሙሉ የተናገረችው ስህተት ነው ነው ጥያቄ። ግን ደግሞ መናገር የለባትም። ገብቶሻል? ራሷን ልዕልቲ ናት እዚህ ሁሉ ሰውየውን በተደጋጋሚ 24 ሰዓት ስሙን በማንሳት በቃ አንድ የተናገረች ስለሱ በየቀኑ መጥቶ ስለሱ አጀንዳ ሴትዮዋ ይደብራል። እኔ ባይዘዌ ልዕልቲ ለሴቷ ድምፅ መሆኗ ለፋሲካ ድምፅ መሆኗ ምናምን ልዕልቲ የራሷን የህይወት ስትረስ ነው እያወራችብን ያለችው። አንድ ነገር ላይ ቸክክ ብላ እሺ ክብር ፍርድ ቤት ፍርዱ እንዴት ነው? ከኮመንታተር እባክሽ ልጆች ይችላለች ምንድን ነው? እሺ አሁን ኮመንት እኔ በኋላ ዩቱብ ላይ በደንብ አድርጌ በተማረ ሰው ንግግር ነው ማወራላችሁ ጋይስ። አሁን ስሙ የዮናስን ኮመንት። አሁን እኔ ምንም አልፈልግም የዮናስን ኮመንት። ታዲያ እየደራደራችሁ ደራደርሽ ቲትዬ አስተያየት ልስጥ እኔ ይቻላል። በትክክል ከአንቺ ጋር ወይ እኔ የጠፋት ቤት ይመጣችላችሁ። እሺ
አውሪ ታዲያ ያውሪ እና እንቁርቲ እያሰደበች እየተሳደበች ያለችው ኦር ደግሞ ወታ ሀሳብ እየሰጠች ያለችው ከማናት ከዞዬ ባለቤት ጋር ከቀድሞ ባለቤቱ ጋር እየተነጋገረች ነው። በትክክል እየተነጋገረች ነው። እያወሩ ነው። ወታ እሷም መረጃ እየሰጠቻት አፍ እየሆነችላት ያለችው እንቁርቲ ለዛ ነው። ሁለተኛ ነገር ደግሞ ሜላትን ብትሆን እዚህ ጋር ኦፍኮርስ እዛ ሰዓት ላይ እንቁርቲ እንደዛ እንድትናገር ያደረገቻት እንቁርቲ ናት። ግን ሜላትን ብትሆን ያንን ነገር ስትናገር እኔ የሚመስለኝ ዞዬ ስለ ቤቱ የነገራት ነገር አይደለ ይመስለኛል እንጂ ሰው ዝም ብሎ ወጥቶ ስለማያውቀው ነገር ልጅሽ እንደዚህ ሆኖ እንትን ሲጠቀም ብላ ልታወራ ልጅሽን መጠበቅ አቅቶሽ፣ ልጅሽን መንከባከብ አቅቶሽ ልጅሽ ራሱን አጠፋ ልትል አትችልም። ዞይ ራሱ ለሜላት ያላት ነገር አለ። እኔም በዛ ምናለው እና እቺ ሴት እቺ አሁን የዞዬ ቀድሞ ባለቤት ወታ መናገር አለባት የምለው ይሄንን ነው። ገባችሁ? አለበለዚያ ግን ነገሩ እየተቀጣጠለ ነው የሚመጣው። ሜላት እኔ እዚህ ጋር ያጠፋችው ነገር ብዙ ነገር እየታየኝ አይደለም። እውነት ለመናገር አብራ መሆን መብቷ ነው። እሱ እስከጨረሰ ድረስ እሷ እስከጨረሰች ድረስ መብቷ ነው። ማንም ይሄንን ሊቃወም አይችልም። ወታ የተናገረችው ነገር ደግሞ እንቁርቲ ለስታስይዛት ድንገት እሱ ያወራትን ነገር ወጣ አወራችን እንጂ በትክክል ያደረገችውን ነገር ብትቆጥብ ይሄን አፏ ብትቆጥብ ነው ማንም አይናገራትም ነበር። እና ይቺ ሚስትዬ ወታ አቁሙ፣ በቃ በትዳሬ መሀል ማንም ሀሳብ እንዲሰጥ አልፈልግም፣ እራሴ ጨርሳለሁ፣ አቁሙ ማለት አለባት። እኔም ይኸውልሽ የእሱ ቪዲዮ ካየው በኋላ እኔም ያልኩት ይሄንን ነው። ሲጀመር እቺ ሴት ባሏ እንዲዘለፍ እንዲሰደብ ቀን በቀን የቤቷ ታሪክ እንዲወራ ሚዲያ ላይ ላለ ሰው ደውላ እየነገረች ብሶቷን እየተናገረች ከሆነ ትክክል አይደለም። በዚህ ደረጃ ልዕልቲ ምንም ሳሰማ እንዴት አወራች? አዎ ፋሲካ መቼ መልስ አሰጥም ካልሽ ለንደን ልዕልቲ አይነት እባብ ሴት እንዲበሉልኝ እያለች የምታወራ ሴት ከሆነች ንጹህ አይደለችም። የጌታን መጽሐፍ የምታነብ ስለ ጌታ የምትሰብ ትክክለኛ እንስት አይደለችም ነው የምልሽ። እኔ እያወቅኩ አይደለም ግን እንደዚህ ከሆነ ምክንያቱም ምን ብላ ነው የምትናገረው? እንትና ስሟ ማን ነው? ልዕልቲ ምንም ቢሆን እኮ የወለደችለት የልጆቹ አባት እኮ ነው። እኔ ነገርኩሽ፣ ባሌ ሊበድለኝ ይችላል፣ የፈለገውን ሊያደርገኝ ይችላል፣ ደም ሊያስከፋኝ ይችላል፣ ሊያስለቅሰኝ ይችላል። እኔ ልስደበው እንጂ አንቺ ተነስተሽ ግን የልጄን አባት አትናገርም። አንቺ ወይ እናንተ የልጄን አባት እንደዚህ አትናገሩትም። ምክንያቱም ነገ ልጄ እኮ ታድጋለች። እኔ ስተሰርቼ እኔ ልበል፣ እኔ ላውራ፣ እኔ ልስደበው፣ ሚስቱ ነኝ እኮ። ሌላ ሰዎች ግን እኔን አስታካ ወታ ቱቱ ስለ እኔ ባል ልታወራ አትችልም። ስለፈታሁት ባል ቱቱ